Okay, let's go. Hi guys, እንዴት ናችሁ? ታዲያስ እንዴት ናችሁ? እዚህ ዛሬ እንውላለን ያበደ ውሎ ከአቶቼ ጋር ወይ ባጢስ ልንገባ ነው። እንደምታዩት ተዘጋጅተናል። አውትፊቴን አሳያችኋለሁ። እንቆይ ላሳያችሁ። ቦርሳ እንደምታዩት ተዘጋጅተናል። ልንሄድ ነው ወይ ባጢስ እንገባለን። አብረን ያለውን ውሎ አሳያችኋለሁ። እናንተ ደግሞ ኮምፒውተር ታረጋላችሁ እንዴት ነው ትላላችሁ? አውትፊቴን አሳያችኋለሁ። ኮፍያው አምሮብኝ አብራችሁ ቆዩ። ያው እንደምትመለከቱት እየወጣ ነው። This is my bag in water. What do you think, guys? My cap. ኮፍያ አምሮብኝ እስቲ ስታዩት እንዴት ነው? ፀጉሬን ፈትቼዋለሁ። እንግዲህ አብረን ዋል ዛሬ ቤት ያበደ ውሎ አብረን እንውላለን። ለስካ በመንገዳችን ላይ ድር ያገኘናት እንዴት ነሽ? ሰው እየወጣን ነው ጋይስ። እስቲ አብራችን ቆዩ። ወክ ነው የምናረገው፣ በእግራችን ወክ ነው የምናረገው። ሰፈራችን ይሄን ይመስላል። ጣፋጯ እህቴ ናት። እኔ ነው የምመስለው ወይስ እሷም አለች እዚህ ጋር? እኔ ኮፍያዬን ብትመልሽ ይሻልሻል። አቤት አዋረድሽኝ። ያው እንግዲህ አብረን የምንሄደው ውሏችን ለሶስት ነው። እኔ ነኝ የምጋብዛቸው ዛሬ። በኔ ስፖንሰርነት ነው። ስፖይል እናደርጋቸዋለን ዛሬ። ይሄንን ትመስላለች ጋይስ። እንዴት እንደምታምር አታውቁም። ሀቢቢ ካም ቱ ሀዋሳ። ፎቅ ላይ ይወጣል። ደረስን እንግዲህ እንደምታዩት ከሆነ እዚህ ያውላችሁ ሂራ ይባላል ወይ ባጢስ። ሀቢቢ ኑና እዚህ አዋሳ ያላችሁ ሰዎች እዚህ ኑና ሂራ ጋር ራሳችሁን ቀለል አድርጋችሁ ትወጣላችሁ። ምን ነው
ጋር ሪላክስ የምታደርጉበት ቦታ ነው። እንግዲህ ሂራ ወይባ ጢስ አዋሳ ከመጣችሁ እንደዚህ ፏ ብላችሁ ትወጣላችሁ። እንግዲህ እኛ ስንደርስ ብዙ ሰው ነበር እና በቃ ተጠቅሞ ነበረ። እዚህ ጋር እርድ ነው። ይህን የእንጨቶቹን ስም አላውቅም። በጣም ብዙ አይነት ነገር ነው ያለው፣ ግን ስማቸውን አላውቅም። እኛ ስንመጣ በጣም ብዙ ሰው እየተጠቀመ ነበር። ለዛ ነው የጎደለው። እንደምታዩት እዚህ ጋር ነው እንደምታዩት። እንግዲህ እነዚህ ተረን አስገብቻቸዋለሁ። እኔ ከነሱ በኋላ እገባለሁ ብዬ። ቦታው ምናምን በጣም ነው የሚያምረው ብታዩ። ዛጋ ተራራ ይታያል። የታቦር ተራራ ይባላል። በጣም የሚያምር ቦታ ነው። ቦታው አንደኛ ፎቅ ላይ ነው። እንግዲህ ገና ጅምሩ ነው ይሄ። ዳቦ እጅ ነው። ተጆብነናል። የወላይታ ቡልኮ፣ የጋሞ ቡልኮ ናል። የሌለ የለም። ገንባሌውም አልቀረም። ተጀባብነናል። ምንድን ነው ገንባሌ? አስረጅ። ምንም በቃ ምንም ነገር መውጫ የለውም። ግን እንጂ ወደ ውጭ መውጫ የለውም። እንደዚህ ከአናትሽ አይወጣም። ቢወጣ ጥሩ ነው። የት ነው የሚገኘው? በሂራው የወይባ ጢስ እንገኛለን። ሂራ የወይባ ጢስ የሚገኝበት ሆቴል ወደ ሴሊዮም ክሊኒክ ጋር ከላይ ፎቁ ላይ ነው የምንገኘው። እና እንደምታዩት የሁለቱም እዚህ ገብተዋል። እኔ ነኝ የቀረሁት። አው ደ ፊሊንግ ምንድን ነው የተሰማችሁ? እስቲ እሺዬ ዳኝ ይላል በጣም ደስ የሚያሰኝ ነው። ይበል የሚያሰኝ ነው። በኢየሱስ ስም እንዴት የተጀዋቡ ናችሁት? ጌታ ሆይ አሁን እኔ ልገባ ነው። እንግዲህ ስንጨርስ እንገናኝ። ባይ። ምን መሰላችሁ? እንግዲህ በሂራ የወይባ ጢስ ይሄን ይመስላል። ያው እንደዚህ ፏፈታ እያልና ስማም እንዴት ያስደስታል። ዳበሳው ራሱ ይለያል። በጣም ይማርካል። እንዲህ እየመጣችሁ ፏ በሉ። እሺ ተጨናንቃችሁ አትኖሩ። ዋው ፈታ እያላችሁ ስትረስን ማራገፊያ ነው። ያው ፈታ እያረኳቸው ነው እንግዲህ እንደዚህ የእናት እጅ ማለት ነው። የምዬ እጅ ሲያምር ኢየሱስ ደስ ይላል። ቅቤ ትወጃለሽ? እኛ እንኳን ስለማንወድ ነው ቅቤ ማንቀባው፣ ግን ዋው በጣም ደስ ይላል። ሳይ እርጎ እርጎ ነው የሚለው። እግዚአብሔርን ቅቤውን እያሸተትኩ ነው ጋይ፣ በጣም ደስ ይላል። እንደዚህ አይነት ቅቤ አናገኝማ። እሺ ለዛ ነው አይ ቲንክ ማንቀባው።
ምን ታጥኑታላችሁ? ምን ታረጉታላችሁ? ከዛም ሲመጣ ተዘጋጅቶለት። ኦኬ ለዛ ነው በቃ። ለዛ ስትወስጂ እነሱ የሚንከባከቡሻል። እውነት የት ነው የሚመጣው? ከሀገር ሰላም። ዋናው የቅቤ ሀገር። አቤት አቤት አቤት! ይሄ ቀባ ውይ ቀስ ይላል። ሁሉም ማድረግ ይቻላል። በእርዱ ይደረጋል። በቀስ ይላል ይልሻል። ይሄ ራሱ ይወርዳል እኮ ላይሽ ላይ። አዎ ገብተናል ማለት ነው። ምን ተሰማሽ? እስቲ ተናገሪ። በጣም ነው የሚያምረው። በጣም ደስ ብሎኛል። ተመችቶኛል በጣም። እሰይ ተቀበሉ። ቺርስ። ተልባችንን ጠጪ። አሪፍ ነው። እሺ እንትን ደርሰን እየወረድን ነው ጋይስ። ጌታችን እንዴት ነው የሚያምረው! እንዴት ደስ እንዳለኝ ዛሬ። ጌታን ደስ አላችሁ? በጣም እሺ፣ እናመሰግናለን። እግዚአብሔር አባቴ እንደዚህ ይዞራል። ኦርጋኒክ ልትበይ ነው አሉ። ምንድን ነው ኦርጋኒክ? ከወይባ በኋላ እንግዲህ ሐዋሳ መታችሁ ይሄንን ካልበላችሁ ጩከሜ የሲዳማ ባህላዊ ምግብ ይባላል። ይሄ ደግሞ ስፔሻል ኦርጋኒክ የሲዳማ ባህል ምግብ ነው። ያሺ ነገር ያካፍላል። እስቲ ብሉ፣ ቅመሽ እስቲ ሬት ታደርጋላችሁ። በላ እንግዲህ ወደ ቤታችን ልንሄድ ነው። ምሳችንም በላ ወደ ቤታችን እየሄድን ነው። እዚህ ጋር ወደ ቤታችን ተመልሰናል። ይህ ደግሞ ቡናችን ያው ተዘጋጅቶልናል። ይኸው መጣን ወደ ቤት። አሁን ቡና ልንጠጣ ነው። ክሪስመሳችን አልወረደም እስካሁን እንደምታዩት። ማንም ይደርሳት የለም። በጣም እንትን ናት። ለዛሬው የነበረን ውሎ ይሄንን ይመስል ነበር። በሌላ ቪዲዮ እንገናኛለን። ባይ 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 ባይ